የሊብራን የዕድል ቁጥር 6ን ውድ የቻናሌ ተከታታዮች እንኳን ደህና መጣችሁ። በኮከብ ቆጠራ ዓለም ውስጥ ፍትህንና ፍቅርን መፈለግ ዋና ተልእኮ የሆነው ኮከብ ምልክት ሊብራ ነው። ሊብራዎች እጅግ በጣም ማራኪና ዲፕሎማሲያዊ የሆኑት ለምንድን ነው? ትልቁ የህይወት ፈተናቸው ለምን አዎ ወይም አይደለም ማለት አለመቻልን ሆነ። ዛሬ ከመስከረም 14 እስከ ጥቅምት 12 የሚዘልቀውን ይህንን የአየር ኢለመንት የያዘ ካርዲናል ምልክት ከምር የኮከብ ምልክት መጽሐፍ በጥልቀት እንመረምረዋለን። እስከ መጨረሻው ተከታተሉ፣ ምክንያቱም የሊብራን የዕድል ቁጥር 6ን ትርጉም በስፋት የምናይ ይሆናል። ሊብራ የሚወከለው በሚዛን ሲሆን ይህም በሁሉም ነገር ውስጥ ሚዛናዊነትን የማምጣት ፍላጎቱን ያሳያል። ዋና ገዢ ፕላኔቱ ደግሞ ቬነስ ነች። የፍቅር፣ የውበት፣ የጥበብና የስምምነት ፕላኔት። ይህ የቬነስ ተጽዕኖ ነው የሊብራን ሰላማዊ፣ ማራኪና ዲፕሎማሲያዊ ባህሪ የሚቀርጸው። ለዚህ ነው ሊብራዎች ለኪነ ጥበብና ለቅንጦት ያላቸው ፍቅር ከፍተኛ የሆነው። ሊብራ የሚቆጣጠረው 7ኛውን የትዳርና የአጋርነት ቤት በመሆኑ በሕይወታችን ውስጥ የአጋርነትን ግንኙነት ወሳኝ ሚና ይጫወታል። አሁን ይህን እየተከታተልክ ያለው ሊብራ ከሆንክ ወይም በዙሪያ ሊብራ ከምታውቀው ሰው ካለ ይህንን ቪዲዮ ጋብዘው ኮሜንት ላይ ሊብራ እያላችሁ አስቀምጡልኝ። በአዎንታዊ ጎኑ ሊብራዎች በተፈጥሮና ዲፕሎማሲያዊ ዜደኛ ናቸው። ግንኙነትን በብልሃት መፍታት፣ በሰዎች መካከል ሰላምና ስምምነትን መፍጠር ዋነኛ ጥንካሬያቸው ነው። እንዲሁም ፍትሃዊነት ተፈጥሯዊ ባህሪያቸው ሲሆን ሁልጊዜም ነገሮችን ከሁለት አቅጣጫ መመልከት ይፈልጋሉ። ማህበራዊነታቸው ደግሞ ከሰዎች ጋር በቀላሉ እንዲግባቡና ደስ የሚል ጓደኝነት እንዲኖራቸው ያስችላል። ሆኖም ግን ዋናው ፈተናቸው ውሳኔ ለመወሰን መቸገር ነው። ሁለቱም የውሳኔ ጎኖች በማመዛዘን ብዙ ጊዜ ስለሚያጠፉ አንዳንድን ጊዜ ያልፋሉ። ከዚህም ባሻገር ግጭትን ከመጠን በላይ ይፈራሉ። ሰላምን ለማስጠበቅ ሲሉ የራሳቸውን እውነትና ፍላጎት አሳልፈው ሊሰጡ ይችላሉ። አንዳንድ ጊዜም ለውጫዊ ውበትና ለሌሎች አስተያየት ከመስጠት በላይ ማተኮር ወደ ላይ ላለ ፍላጎት ሊመራቸው ይችላል። ወደ ፍቅር ግንኙነታቸው ስንመጣ ሊብራ በጣም ሮማንቲክና ስምምነትን ፈላጊ ነው። ብቸኝነትን በጣም ስለሚጠሉ የህይወት አጋር ማግኘት ዋናው የህይወት ተልዕኳቸው ነው። ለነሱ እኩልነትና ፍትሃዊነት በፍቅር ግንኙነት ውስጥ ወሳኝ ናቸው። ምርጥ ተስማሚዎቻቸው የአእምሮ ግንኙነትን የሚያደርጉላቸው የአየር ምልክቶች ጄሚናይና አኳሪየስ ናቸው። አሁን ደግሞ የዕድል ቁጥርን በጥልቀት እንግባ። የሊብራ የመሰረት ዕድል ቁጥር 6 ነው። ይህ ቁጥር ጥናት ውስጥ በቀጥታ ከቬነስ ጋር የተገናኘ ሲሆን ለሊብራዎች ፍቅርን፣ ቤተሰባዊነትን፣ ውስጣዊ ስምምነትን ይስባል። የተቀሩት የዕድል ቁጥሮች 15፣ 24፣ 33፣ 42፣ 51 እና 60 በሙሉ ተደምረው 6 የሚሆኑት ለዚህ ነው። ይህ ማለት በየትኛውም የህይወት ምዕራፍ ውስጥ ሊብራ የሚያገኘው ዕድል ቁጥር 6 ንዝረት ውስጥ ነው። አሁንም 6 እያላችሁ ኮሜንት ላይ አስቀምጡልኝ። በሙያቸው ዘርፍ ሊብራዎች ሰዎችን ግንኙነት፣ ፍትህንና ውበትን የሚጠይቁ መስኮች ይበልጥ ይሳካላቸዋል። የፍትህ ፍቅራቸው እንደ ዳኛ፣ ጠበቃ፣ አስታራቂና ዲፕሎማት እንዲሰሩ ያደርጋቸዋል። የውበት ፍቅራቸው ደግሞ በፋሽን ዲዛይን ውስጥ የህዝብ ግንኙነት ሥራዎች ላይ ብልጫ እንዲኖራቸው ይረዳል። የሊብራ የዕድል ቀን አርብ ሲሆን ዋናውን የዕድል ድንጋያቸውን የንጽህናና የፍቅር ምልክት የሆነውን ኦፓል ነው። ሊብራ በቬነስ የምትመራ ፍትህንና ስምምነትን የምትፈልግ ማራኪና ዲፕሎማሲያዊት ነፍስ ናት። የህይወት ትምህርታቸው ግን ፍትህን ለሌሎች ብቻ ሳይሆን ለራሳቸውም ማምጣት ነው። ከዚህ ቪዲዮ በኋላ ስለ ሊብራ ጥልቅ የሆነ
ግንዛቤ እንደሚኖራችሁ ተስፋ አደርጋለሁ። የዕድል ቁጥራችሁን 6ንም አረጋግጣችኋል። በኮሜንት ሴክሽን ውስጥ ሐሳባችሁን አካፍሉኝ። ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን በቀጣይ ጥልቅ ትንታኔ እንዳያመልጣችሁ። እስከዛው መልካም ጊዜ ይሁንላችሁ።